ስንት ጊዜ ነው በራስ መተማመን ማጣት የተነሳ ውስጥሽ ያለውን ድንቅ ሀሳብ ሳትናገሪ ዝም ያልሽው? ስንት ጊዜ ነው ራስሽን ከሌሎች ጋር አወዳድረሽ አልችልም ብለሽ የወሰንሽው? ስንት ህልምሽን ነው በፍርሃት ምክንያት በልብሽ ውስጥ የቀበርሽው? ዛሬ ግን ይህንን ፍርሃት ሰብረሽ በራስ መተማመንን እንዴት እንደምትገነቢ እናያለን። ታዲያ በራስ መተማመን ማለት ምን ማለት ነው? በራስ መተማመን ማለት ምንም ስህተት የለብኝም ወይም ሁልጊዜ ትክክል ነኝ ማለት አይደለም። በራስ መተማመን ማለት ስህተት ብትሰሪም ብትወርቂም ሰዎች ስላንቺ ምንም ቢያስቡ ራስሽን የምትወጅበት ራስሽን የምታምኝበት ውስጣዊ ጥንካሬ ነው። ብዙ ሴቶች በራስ መተማመንን ከውጫዊ ውበት፣ ከሰዎች አድናቆት ወይም ከማህበራዊ ሚዲያ ላይክ ጋር ያምታቱታል። ግን እውነተኛ በራስ መተማመን ከውስጥ ነው የሚመጣው። ማንም ሊሰጥሽ አይችልም። ማንም ሊወስድብሽም አይችልም። አንቺ ራስሽ ነሽ የምትገነቢው። ዛሬ በራስ መተማመን የተሞላሽ ሴት እንድትሆኚ የሚያደርጉሽን ድንቅ 5 መንገዶችን አንድ ባንድ አሳይሻለሁ። የመጀመሪያው መንገድ አካላዊ ጤናሽን መንከባከብ ነው። ብዙ ጊዜ በራስ መተማመን የሚጀምረው ከአእምሮ ነው ብለን እናስባለን። እውነታው ግን ሰውነትሽና አእምሮሽ የተያያዙ ናቸው። ደክሞሽ በደንብ ሳትተኚ፣ ጤናማ ያልሆነ ምግብ ስትመገቢ ሰውነትሽ ደካማ ሲሆን አእምሮሽም ደካማ ይሆናል። በዚህ ፈንታ ግን ሰውነትሽን እንደ ውድ ዕንቁ ተንከባከቡ። በቂ እንቅልፍ ተኚ፣ ጤናማ ምግቦችን ተመገቢ፣ እንዲሁም አካላዊ እንቅስቃሴ አድርጊ። ስፖርት ስትሰሪ ሰውነትሽ ኢንዶርፊን የተባለ የደስታ ሆርሞን ያመነጫል። ይህ ደግሞ ራስሽን እንድትወጂና ቀና ብለሽ እንድትራመጂ ያደርግሻል። ራስሽን ስትንከባከቢ ለራስሽ ያለሽ ክብር ይጨምራል። ይህ ደግሞ በራስ መተማመንሽ የመጀመሪያው መሰረት ነው። ይህንን አካላዊ ጥንካሬ ከገነባን በኋላ ደግሞ ወደ አእምሯዊ ክፍል መሸጋገር አለብን። ምክንያቱም አእምሯችን ሁልጊዜ ኮንፈርት ወዳለበት ቦታ ነው መደበቅ የሚፈልገው። ሁለተኛ፣ ከምቾት ቀጠና ወይም ኮንፈርት ዞን ውጪ። የምቾት ቀጠና በጣም ሞቃትና ደህንነት የሚሰማሽ ቦታ ነው። ሁልጊዜ የምታውቂያቸውን ሰዎች ብቻ ማናገር፣ ሁልጊዜ የምትሄጅበት ቦታ ብቻ መሄድ ደስ ይላል። ግን አንድ እውነት ልንገርሽ፣ በምቾት ቀጠና ውስጥ ምንም አይነት እድገት የለም። በራስ መተማመንሽ የሚሞተው እዛው ምቾትሽ ውስጥ ስትደበቂ ነው። እያንዳንዷ ዛሬ የምታደንቂያት ሴት፣ ጠንካራ የምትመስል ሴት በአንድ ወቅት ከምቾት ቀጠናዋ ወጥታ ነው ዛሬ እዚህ ደረጃ ላይ ደረሰችው። ማንም ሰው ተኝቶ በራስ መተማመንን አላገኘም። በራስ መተማመን የሚገነባው ትንሽ ትንሽ ራስሽን ስትፈትኝ ነው። ይህ ማለት ግን ወዲያውኑ ትልቅ ነገር መስራት አለብሽ ማለት አይደለም። በትንሹ ጀምሪ። ምናልባት ብቻሽን ወደ ካፌ ገብተሽ ቡና መጠጣት፣ በማታውቂያቸው ሰዎች ፊት ንግግር ማድረግ፣ አዲስ ችሎታ መማር ሊሆን ይችላል። ስትሞክሪ መጀመሪያ ላይ ልብሽ ሊመታ ይችላል፣ እጅሽ ሊያልበው ይችላል። ግን ያንን አልፈሽ ስታደርጊው የምታገኙ የድል ስሜት በራስ መተማመንሽን ከፍ ያደርገዋል። ከምቾት ቀጠና መውጣት ስንል ውስጥሽን የሚረብሽ አንድ ትልቅ ጠላት አለ። እሱም ፍርሃት ነው። ሶስተኛ፣ ፍርሃትሽን ፊት ለፊት ተጋፈጩ። በራስሽ ላይ ያለሽ እምነት ወይም እውነተኛ በራስ መተማመንሽ የሚጀምረው ሁልጊዜ ወደ ኋላ የሚጎትትሽን ያንን የውስጥ ፍርሃትሽን ፊት ለፊት ለመጋፈጥ ስትደፍሪ ብቻ ነው። በራስ መተማመን ማለት ፍርሃት የሌለበት ህይወት መኖር ሳይሆን ልብሽ እየራደና እጆችሽ እየተንቀጠቀጡም ቢሆን እችላለሁ ብለሽ በራስሽ ጥንካሬ ላይ ሙሉ በሙሉ በመተማመን ያንን የመጀመሪያ እርምጃ መራመድ መቻልሽ ነው። ምክንያቱም የፈራሽውን ነገር ፊት ለፊት ተጋፍጠሽ በምትሻገሪበት እያንዳንዱ ቅጽበት በውስጥሽ ያለው ፍርሃት እየቀለጠ በምትኩ የማይናወጥ ታላቅ ድፍረት ይገነባል። ስለዚህ ዛሬ ራስሽን እመኚ፣ ድክመትሽን ወደ ጉልበት ቀይሩና ያንን የፈራሽውን በር በድፍረት ክፈችው። ከበሩ በስተጀርባ የሚጠብቅሽ ትልቁ በራስ መተማመንሽና እውነተኛ ነፃነትሽ ነው። ይህንን ፍርሃት ድል ስታደርጊ ቀጣዩ ትልቅ ስራሽ የሚሆነው ደግሞ ወደ ራስሽ መመልከት ነው። አራተኛውና ከሁሉ የላቀው እርምጃ ደግሞ ልዩ ማንነትሽንና ተፈጥሯዊ ውበትሽን ያለምንም ቅድመ ሁኔታ በሙሉ ልብሽ መቀበል ነው። በዚህ በማህበራዊ ሚዲያ ዘመን ራስሽን ከሌሎች ጋር ማወዳደር በጣም ቀላል ሆኗል። የሌላዋን ሴት የተስተካከለ ህይወት በፊልተር ያሸበረቀ ፎቶ እያየሽ የራስሽን እውነተኛ ህይወት አንቋሽሻለሽ። እሷን ብመስል የእሷን አይነት ጸጉር ወይም ቅርጽ ቢኖረኝ እያልሽ ራስሽን ትወቅሻለሽ። በዚህ ፈንታ ግን ማወቅ ያለብሽ አንድ ትልቅ ሚስጥር አለ። አንቺ በዚች ምድር ላይ አንድና ብቸኛ ነሽ። ጉድለትሽን፣ ጠባሳሽን፣ ቆዳሽ ጥቁሩም ይሁን ቀይ፣ ጸጉርሽ ሉጫም ይሁን ከርዳዳ፣ ቁመትሽ ረጅምም ይሁን አጭር፣ ሁሉም የራስሽ የሆኑ ልዩ መታወቂያዎችሽ ናቸው። ሌላን ሰው ለመምሰል መሞከር ራስን ማጥፋት ነው። ስለዚህ
ዛሬውኑ ራስሽን ከሌሎች ጋር ማወዳደር አቁሚ። ልዩ የሚያደርግሽን ነገር እቅፍ አድርገሽ ተቀበይ። ራስሽን እንደ ውድ ስጦታ ስታዩ ሰዎችም ያንን ክብር ይሰጡሻል። እንግዲህ ራስሽን ከተቀበልሽና ከወደድሽ በኋላ ይህንን ማንነትሽን በየቀኑ ማሳደግ ያስፈልግሻል። 5ኛ በየቀኑ ቢያንስ አንድ አዲስ ነገር ሞክሪ። በራስ መተማመንሽ የሚመነጨው እችላለሁ ከሚል የተግባር ልምድ ነው። በህይወትሽ ሁሌም አንድ አይነት ነገር ብቻ የምታደርጊ ከሆነ አቅምሽ ምን ያህል እንደሆነ መቼም አታውቂም። በየቀኑ አእምሮሽን የሚያነቃቃ አንድ አዲስ ነገር ሞክሪ። ትልቅ ነገር መሆን የለበትም። መጽሐፍ ማንበብ፣ አዲስ የቋንቋ ቮካብለሪ ማጥናት፣ እስካሁን በልተሽ የማታውቂው ምግብ ማዘጋጀት ወይም አዲስ የፀጉር አሰራር መሞከር ሊሆን ይችላል። አእምሮሽ አዳዲስ ነገሮችን እየተማረ ሲመጣ እኔ አዳዲስ ፈተናዎችን መወጣት የምችል ጠንካራ ሴት ነኝ የሚል እምነት ይገነባል። ይህ በየቀኑ የምትወስጂው ትንሽ እርምጃ በጊዜ ሂደት ወደ ማይናወጥ በራስ መተማመን ይቀየራል። በራስ መተማመን በአንድ ቀን የሚገነባ ነገር አይደለም፣ ግን ደግሞ የማይደረስበት ህልምም አይደለም። እያንዳንዱ ዛሬ የምትወስጂው ትንሽ እርምጃና ለራስሽ የምትሰጪው ፍቅር ነገ ወደ ማይናወጥ በራስ መተማመንና ታላቅ ጥንካሬ ያመራሻል። ይህንን ቪዲዮ ከወደድሽው ላይክ፣ ሼር፣ ሰብስክራይብ በማድረግ የአቢቢ ቤተሰብ ሁኚ። አብራችሁን ስለነበራችሁ በጣም አመሰግናለሁ። በድጋሚ እስክንገናኝ ሰላም ሁኑልኝ።